የጨለቅ ዩቱብ ቻናል ነው። ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ አበረታቱን። ቤተሰብ ያልሆናችሁ ቤተሰቡ ነው። መልካም ቆይታ እኛ ጋር። ሰላም ሰላም፣ ውድና የተከበራችሁ የጨልጨለቅ ዩቱብ ቻናል ተከታታዮች ሰላማችሁ ይብዛ እያልኩ ጀምራለሁ። እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ። ውድ ቤተሰቦቼ ዛሬ አዲስ ነገር ይዤላችሁ መጥቻለሁ። ፍቅርና ፉፉን ነው ይዤላችሁ የመጣሁት። እንግዲህ ሁሌም የቻናላችን አዲስ ነገርን ይዤላችሁ ይመጣል። እንግዲህ እነዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ የደወል ምልክቱን እየጫናችሁ የምንለቃቸው ቪዲዮ እንዲደርሳችሁ ማለት ነው። ቀጣይ ደግሞ ነባሮች ላይክ እያደረጋችሁ ቪዲዮውን ጀምሩ እንላለን። ውድ ቤተሰቦች አዲስ ነገር ይዤላችሁ መጥቻለሁ። ያው እንግዲህ እንደምታዩት ፍቅርና ፉፉን ናቸው ይዤላችሁ የመጣሁት። ባለፈው ሀሳብ ሰጥቻለሁ እና እኛ የምንከታተል ሰው ግዴታ ሀሳብ ማለት መስጠት አለብን። ምንድነው ፍቅርና ፉፉ ተጣሉት ሳይሆን ያው እንግዲህ በቤተሰብ ምክንያት ነው ነው ማስበው። እንደምታዩት እሷ ክርስቲያን እሱ ሙስሊም ነው። ይሄን ደግሞ የማንም ቤተሰብ ቢሆንም የሚፈቅድ ወይም ደግሞ እሺ የሚሉት ነገር አይደለም። ጉዳዩ ፍቅር ሳይሆን ችግሩ ሃይማኖት ነው። ማንም ሰው ደግሞ ሃይማኖቱን ይወዳል ማለት ነው። እና ሃይማኖትን የሚጥል ሰው የለም። በዛ ደግሞ ያው መቼም ለፍቅር ብሎ ሃይማኖቱን ትቶ ማንም እንጃ ፉፉም ቢሆን ሃይማኖቱን ትቶ ለፍቅር ብሎ ወደ ክርስትና ሃይማኖት ይመጣል ብዬ አላስብም። እንደዛ ደግሞ ፍቅርም እንደዛው ደግሞ ሃይማኖቷን ትታ ወደ እስልምና ትመጣለች ብዬ አላስብም። ነገርየው በጣም ከባድ ነው። እና ስለዚህ ያው ቤተሰብ ማለት ይወስዳሉ ይሄን ሀሳብ ይቀበላሉ ብዬ አላስብም። የፉፉ ቤተሰብም የፍቅር ቤተሰብም ከሆነ ማለት ነው። ምክንያቱም ሃይማኖታቸው አንድ አይደለም። እነዚህ ልጆች ምንም ሌላ የሚከለክላቸው ነገር ሌላ ነገር የለም። የሚከለክላቸው ነገር ካለ ሃይማኖት ነው። እሱ ደግሞ ያው ከሁሉም ለዚህ ዓለም የሚበልጠው እና መጀመሪያው የሰውን አውቅሙን ሁሉም ነገር እዚህ ዓለም ላይ ያለው ፍቅር የምን ፍቅር ቢሆን የሚበልጠው የሚበልጠው ሃይማኖት ነው። እና ትንሽ ይከብዳል ማለት ነው። ለፍቅር ብሎ ሃይማኖት መቀየር ማለት ዋጋ ያስከፍላል፣ በጣም ዋጋ ያስከፍላል። እና ስለዚህ ነገርየው በጣም ከባድ ነው። እንግዲህ ዛሬ ፍቅር በጣም እያለቀሰች ነበረ እና እኔ ማቋቋም አልቻልኩም እያለች ነው። እንግዲህ የቤተሰብ ጫና አለባቸው ይመስለኛል። እና እኔ የቤተሰብ ጫና አለባቸው ይመስለኛል። ምክንያቱም ቤተሰብ አልተቀበለም፣ ፍቅራቸውን መቀበልም አይችሉም። ስለዚህ በጣም እያለቀሰች ነው። እሱም ደግሞ መጥቶ እና ያለውን ነገር አብሮ እየተነጋገሩ ነው። ያው መቼም እያለቀሱ ነው፣ እሷም እያለቀሰች እሱም ደግሞ እንደዛ እያለቀሰ ነው። ምክንያቱም ያው ቤተሰብ ይሄን ሊቀበል አይችልም፣ በጣም ከባድ ስለሆነ ስለዛ ይመስለኛል። እና ወደ ቤተሰቦቼ ያው በጣም ይከብዳል። ይሄ እንዴት ነው መቋቋም የምንችለው? እንዴት ነው ማለፍ የምንችለው? እያሉ ነው ማለት ነው። ምክንያቱም ይከብዳል። አሁን ራሱ ማለት ተፈቅሮ ማለት እሱም በሃይማኖት እሷም ደግሞ በሃይማኖቱ አንድ ላይ እንውላለን ብሎ ካሰቡት አስቸጋሪ ነው። ምክንያቱም እንደ ዛሬ ወይም ደግሞ እንደ ነገ ሳይሆን ነገ ሲጋቡ በቃ ትዳር ውስጥ ሲገቡ መቼም ሰው እንደዚህ አይቀርም። አሁን እንደ ወጣትነት እንደ ልጅነት እንደዚህ አይቀሩም። ከዛ ልጅ አለ። ልጁ ሲመጣ ልጅ ትዳር ሲገባ ትዳር ውስጥ ሲገቡ ልጅ ይመጣል። ልጅ ሲመጣ ደግሞ ልጁ ታዲያ ወዴት ይሆናል? አሁን የእናቱን ሃይማኖት ወይ የአባቱን ሃይማኖት ነው የሚቀበለው። በጣም ይከብዳል። ያው እንደዚህ አይነት ሊኖር ይችላል አለ እኔ አውቃለሁ። እንደዚህ የሷ በሃይማኖቷ እሱም ደግሞ በሃይማኖቱ ለፍቅር ብሎ አብሮ የሚኖሩት ወይም ደግሞ ተወልዶ ትዳር ይዞ የሚኖሩት ብዙ ሰው ሊኖር ይችላል። ግን ያው ያን ደስታ አለ ወይ?
እኔ እንጃ እኔ ጥያቄ ነው የሚሆንብኝ። ያናል ደስታ አለው ወይ? ምክንያቱም እሷ እሱን ማለት ስጋ አሁን የክርስትና ሃይማኖት የሙስሊምን ስጋ አይበላም። የሙስሊም ሃይማኖት ተከታዮችም የክርስትና ያረዱትን ስጋ አይበሉም። ስለዚህ እንዴት ነው ታዲያ? አመት በዓል አለ፣ ስንት ነገር አለ፣ ብዙ ብዙ ሰርግ ምናምን። ያው ቤተሰብ ማለት ትዳር ውስጥ ስትገቢ ደግሞ ብዙ ቤተሰብ በሱም በሷም ይቀላቀላሉ ማለት ነው። ብዙ ቤተሰብ የሆነ ያለው እንደዛ ታዲያ እንዴት ነው መኖር የሚቻለው? እንደዛ ባስብ ራሱ ትንሽ በጣም ይከብዳል ማለት ነው። ነገርየው በጣም ከባድ ነው። እነሱም አሁን ይሄን ነው መሰለኝ ያስቸግራቸው ያለቀሰች ያለችውም ስለዛ ይመስለኛል። ምክንያቱም እሷ ያለችው ቤተሰብ በኔ ቤተሰብ ባንተ ቤተሰብም ያለው ነገር እያየ ነው እየሰማን ነው። እንዴት ነው መሆን እንችለው? እንዴት ነው መኖርስ የምንችለው? እንዴት ነው አንድ ላይን መሄድ የምንችለው? ምን እናድርግ? መፍትሄ እንፈልግ እያለች ነው እንግዲህ። እሱም ደግሞ መፍትሄውን እፈልጋለሁ ብሎ ተናዷል። እንግዲህ ያለውን ነገር አስተካክዬ ሁሉም ነገር ማታ አሳውቅሻለሁ ብለዋል ማለት ነው። ምን ማድረግ እንደሚፈልግ እሱ ነው የማውቀው። ባይዘዌ እንግዲህ በጣም እያለቀሱ እየተቃቀፉ ያው ፍቅር በጣም ከባድ ነው። ፍቅር ቀላል ነው ማለት አይደለም። ያው ያን ነገር እውነት ከሆነ ለሚዲያ ካልሆነ ፍቅር ማለት በጣም ከባድ ነው። ፍቅር ዋጋ ያስከፍላል። በጣም ትልቅ ዋጋ ማለት ነው። ይህ ዋጋ ማን እንደሚከፍል ባናቅም ፍቅር ዋጋ ያስከፍላል። እና መጨረሳችሁ እንደሚያምር ተስፋ እናደርጋለን። ምክንያቱም ያው የተዋደዱ ሰዎች ማለት ሲለያዩ በጣም ይከብዳል። ምን ለያዩም ደግሞ አይመስሉም እንደዚህ ስታዩት። ያው እንግዲህ መጨረሻው አብረን እናያለን። እሱ እንግዲህ እንደምታዩት በጣም ተናዶ ነበረ። ማለት ያው ንዴቱ የቤተሰብ ንዴት ሳይሆን ያን ነገሮቹ ምን ማድረግ እንዳለበትና ውሳኔው ነው ይመስለኛል። ምክንያቱም አንድ ሰው የሆነ ነገር ለመወሰን በጣም በቃ የሚባለው በላይ ትግል አለ ብዬ አስባለሁ። ምክንያቱም ይሄን ነገር ቀላል ነገር አይደለም። ቤተሰብ አለ፣ የቤተሰብ ጉዳይ ነው። ስለዚህ በቀላሉ የሚፈታ አይደለም። በቤተሰብ ብቻም ሳይሆን ደግሞ ሃይማኖት ነው። የሃይማኖት ጉዳይ ስለሆነ እንደዚህ በቀላሉ በተፍ እንደዚህ ፕሮፖር ተብሎ የሚፈታ አይደለም። በጣም ዋጋ ያስከፍላል። ጥላቻ ይመጣል። በጣም ብዙ ነገር ይመጣል። ከቤተሰብ መራቅ ይመጣል። ከእናት ከአባት ከእህት ከወንድም በሙሉ ቤተሰብ መራቅ ይመጣል እና ፉፉ አሁን ሃይማኖት ቢቀይር እኔ እንጃ ቤተሰቦቹ ይደግፋሉ ብዬ አላስብም። ፍቅርም ደግሞ እንደዛው። ስለዚህ ነገርየው በጣም ከባድ ነው ማለት ነው። ስለዚህ እኔ የምፈልገው ማለት የምፈልገው ፈጣሪ ብርታት
ይህ የጨለቅ ዩቱብ ቻናል ነው። ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ አበረታቱን። ቤተሰብ ያልሆናችሁ ቤተሰቡ ነው። መልካም ቆይታ እኛ ጋር